አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩቲዩብ ተከታታዮች እንዴት ናችሁ? ደህና ናችሁ? እኔ አልሐምዱሊላህ ሰላም ነኝ። አዲስ ጀማሪ ነኝ። አበረታቱኝ። ላይክ፣ ሰብስክራይብ፣ ሼር አድርጉልኝ እና ዛሬ የማሳያችሁ የጌማት አሰራር ነው። ያለው ወደ አሰራሩ እንሂድ። እዚህ ጋር 3 ማንኪያ ሐሊብ ፓውደር አለኝ፣ 3 ማንኪያ ስኳር አለኝ፣ 1 ማንኪያ የካሜራ አለኝ፣ እዚህ ጋር ከስተር አለኝ 1 ማንኪያ፣ 3 ማንኪያ ነሻ አለኝ። በዚህ 3 ኩባያ ፍርኖ ዱቄት አድርጌያለሁኝ። ከዛ 2 ማንኪያ ዘይት እናደርጋለን ማለት ነው። ሁሉንም በአንድ ላይ እንጨምርና እናዋህደዋለን። ትንሽ ጨው እናደርግበታል። ያው ጣፋጭ ነገር ስለሆነ ብዙም ጨው አያስፈልገውም። ትንሽ ጨው አድርገን ሁሉንም እናዋህደዋለን በአንድ ላይ እንደባለቅልን። 2 ማንኪያ ዘይት እንዳልኳቸው አደረኩበት። ያለውን እናቦካለን። ውሃችን የሚበቃልን ያህል ውሃ ጨምረን ወደ ማብካት እንሄዳለን ማለት ነው። እንደዚህ አድርገን በደንብ እሽት አድርገን እናቦካዋለን ማለት ነው። እንደዚህ አድርገን በደንብ አሽተን ካቦካን በኋላ በጣም ሳይቀጥም በጣም ሳይወፍርም ማለት ነው። ከዛ ለ1 ሰዓት ያክል ከድነን እናስቀምጠዋለን። ያለ አስቦካ ተመልሰን እንገናኛለን። ሀባይቢ በምታዩት መልኩ ሊጣችን ቦክቷል። ዘይታችንንም እሳት ላይ አድርገናል። ያላ ወደ አሰራሩ እንሂድ። ሀባይቢ ሊጡን መመለስ አለብን ወደ ታች ማለት ነው፣ ዘይት እንዳይመጥብን። የነፋውን ምንድን ነው የሚባለው? አየሩን ማስወጣት አለብን። በዚህ መልኩ በዚህ መልኩ እየቆራረጣችሁ ዘይት ላይ ትጨምራላችሁ። ለዛ አድርጋችሁ ማለት ነው። ሀባይቢ በዚህ መልኩ ታማስሉታላችሁ።